ናውዴይስ ቲክቶክ ላይ እንደ ትሬንድ ምን መጣ ስለ ትዳር መጥፎ ነገር ማውራት ትዳር ሴት ልጅ በጣም ነው የሚጎዳው ዲስአድቫንቴጁ ለሴት ልጅ ይበዛል ወንድን ነው የሚያስጠቅመው ሴት ልጅ በርደን ያበዛል አቢዩዝ የምትደረገው ሴት ነች እንደዚህ አይነት ኔጋቲቭ ነገሮች ይወራሉ እንደዚህ አይነት ነገር ማውራት እንደ ትሬንድ እና እንደ አድቮኬሲ ተያይዘውታል ትዳር ተቋም ነው የሚኖሩት ኢንዲቪጁዋሎች ናቸው ስለዚህ አንድ ኢንዲቪጁዋል አቢዩዝ ቢደረግ የሚወቀሰው ኢንዲቪጁዋሉ ነው እንጂ ራሱ ትዳር አይደለም ስለዚህ ኢንዲቪጁዋሎቹ ናቸው አቢዩዝ የሚያደርጉት ኢንዲቪጁዋሎቹ ናቸው እንዲሳምሩ የሚያደርጉት አንድ ሴት በትዳር የተጎዳች ሴት ትኖራለች ወንድም እንደዛው አዘ ሴም ታይፕ ደግሞ ትዳር ፌቨር ያረጋቸው ሰዎች በትዳር ህይወታቸው የሰመረ የተሳካላቸው ጎላቸውን አቺቭ ያደረጉ ሰዎች አሉ ስለዚህ ነገሩን ጥሩ መጥፎ የሚያደርጉት ኢንዲቪጁዋሎቹ ናቸው እንጂ ራሱ ትዳር መጥፎ ነገር ሆኖ አይደለም ስለዚህ ኢንዲቪጁዋሎቹ ናቸው አቢዩዝ የሚያደርጉትም ሰክሰስፉል የሚያደርጉትም በሚለው ፖይንት ከተማመንን ኢንዲቪጁዋሎቹን እንዴት ነው ለህይወታቸው የመረጣችሁት ወደሚለው ወደ ኋላ እንመለሳለን ማለት ነው እንግዲህ አሁን ሰሞኑን አይታችኋል ሴቶች እንዲተደርድረው አንድ ወንድ ይመጣና እሺ ምንድነው መስፈርትሽ ባልሽ እንዲኖረው የምትፈልጊው ሲባል ሚሊዮነር ቢሆን ትላለች ወንዱም ደግሞ ሰውነቷ የሚያምር ቀይ ምናምን ይላል ሻሎ የሆነ ምርጫ ይዛችሁ ዲፕ የሆነ አውትካም መጠበቅ አይመጣውም ስለዚህ ምርጫችሁ ላይ የሆነ ዲዛይራችሁን ሳክሪፋይስ አድርጉ ገብታችሁ ትዳሩ ሳክሪፋይስ ላለመሆን what do you bring to the table ስትዩ ሚሊዮን ብር ሲልሽ ሰፍ ብለሽ ሄድሹ ሰውዬ የፈለግሹን ሚሊዮን ይሰጥሻል ከዛ በኋላ ግን ዲል የምታረጊው ከብሩ ጋር አይደለም ከሰውየው ጋር ነው በሰዓቱ አንቺ ማቴሪያሉንና ሚሊዮነርነቱን አየሽ መተሽ ዲል የምታደርጊው ግን ከሚሊዮኑ ጋር ሳይሆን ከሚሊዮነሩ ጋር ነው ከሰውየው ጋር ከፐርሰኑ ጋር ስለዚህ ያጠፋሹ ያኔ ነው የሰውየው ነፍሱን ማየትተሽ ኪሱን ያየሹ ስለዚህ ነፍሱን አይተሽ ፒክ እንደማረግ ኪሱን አይተሽ ከመጣሽ በኋላ ቤት ውስጥ ዲል ስታረጊ ነፍሱን አታቢዩዝ የምታረግሽ ማን ነው ተጠያቂው አንቺ ራስሽ መጀመሪያ ስትመርጪ ከላይ ያሉ ፍላጎቶችሽን ሳክሪፋይስ አድርጊ ትዳር ውስጥ ገብተሽ አንቺ ሳክሪፋይስ ከምትሆኝ መጀመሪያ ላይ ለሰራነው ስህተት እኛም ሪስፖንሲብል መሆን አለብን ትዳርን ከመውቀስ ሚሊዮን ብር ስትፈልጉ ሚሊዮነሩን እንደምታገቡ እኮ አስቡ ያንን ሚሊዮን ሆልድ ያደረገውን ሰውዬ ነው የምታገቡት እንጂ ብሩን አይደለም ብሩን ይዛችሁ እኮ አትሄዱም አይደል እንዴ ከሰውየው ጋር ትኖራላችሁ ሚሊዮኑን የያዘው ሰውዬ ምን አይነት ሰውዬ ነው የሚለውን ነገር ቼክ አድርጉ